ከጥንት የጠፋ ስልጣኔ የተረፈ እጅግ ውድ የሆነ የፀሐይ አምላክ የቅርስ ምስል ነው። ይህ ሐውልት እንግዳ የሆነ ሚስጥራዊ ኃይል አለው። የፀሐይን ጨረር ወደ ራሱ በመምጠት ማንኛውንም ነገር ማጋየት ወደሚችል ብርቱና የብርሃን ጨረር ይለውጠዋል። ይህ ሚስጥር ለሺህ ዓመታት ተቀብሮ የቆየ ቢሆንም አሁን ግን ጃካል ይህን ሚስጥር ደርሶበታል። ጃካል ለአገልጋዩ ጃኪ እንዲህ አለው፣ ዛሬ ማታ የፀሐይን ኃይል እንቆጣጠራለን። ጃኪ ሰራዊትህን መርተህ የፀሐይ አምላክ ቅርጽ ይዘኸው ነው። እሺ ጃካል፣ ንጋት ሳይቀድ ቅርጹን እጅህ ላይ ታገኘዋለህ ሲል መለሰለት። ጃካል የጋል ሰራዊትን ጠባቂዎች በሚያስተኛ መርዝ መርዞ በመጣል ወደ ሐውልቱ ደረሰ። ቅርሱንም ሰርቆ በጥቁር ኤስዩቪ መኪና በፍጥነት አመለጡ። በደቡብ ሙምባይ ሙዚየም የተነሳው የአደጋ ምልክት የጃካል ሰራዊት ሐውልቱን እንደሰረቁ ያሳያል። መርማሪው ማሁል ነገሩ ገርሞት በጣም የሚገርም ነው፣ በጣም ይገርማል። ለምን ተራ የድንጋይ ሐውልት ይሰርቃሉ? ምን ሚስጥር ቢኖረው ነው አለ። እናም አርቲፊሻል ኢንተለጀንስ ረዳቱ የሙዚየሙን የቪዲዮ ምስል እንዲመረምር አዘዘው። ሰራቂዎቹ በጥቁር መኪና ወደ ዲ አቅጣጫ እየሸሹ መሆኑን ታወቀ። በቦታው ላይ ማሁል አንድ ነገር አስተዋለ። ከሐውልቱ በስተጀርባ ያለው የስዕል ክፈፍ በትንሹ ዞሯል። ሌቦቹ ከመምጣታቸው በፊት ግን ቀጥ ብሎ ነበር። ይህ ማለት ከስዕሉ በስተጀርባ ሌላ የተደበቀ ሚስጥር አለ። ነገር ግን ፖሊሶቹ ይህንን ሳያስተውሉ የአካባቢውን ጥበቃ ትተው ሄዱ። ማሁልና አሊያ ሌቦቹን በከፍተኛ ፍጥነት ማሳደድ ጀመሩ። የትራፊክ መብራቱን በርቀት በመቆጣጠር ሌቦቹን በትራፊክ ለማስቆም ቢሞክሩ፣ ሌቦቹ ግን ቀይ መብራት ጥሰው አለፉ። በመጨረሻ 3 መንገዶች ኤ፣ ቢ፣ ሲ ወደሚገኝበት መጋጠሚያ ደረሱ። መንገድ ኤ በመኪኖች የተጨናነቀ ነበር። መንገድ ቢ ጭቃማ ቢሆንም ምንም የመኪና ጎማ ምልክት አልነበረበትም። ስለዚህ ሌቦቹ በሰላሙ መንገድ ሲ እንዲሄዱ አውቀው ተከተሏቸው። ማሳደዳቸውን ቀጥለው ጫካ ውስጥ የተተወውን የሌቦቹ መኪና አገኙት። ሌቦቹ ግን በውስጡ አልነበሩ። ነገር ግን አሊያ በመኪና ውስጥ አንድ በጣም የሚያብረቀርቅ ክሪስታል አገኘች። ይህ በሌሊት የሚያበራ ድንቅ ድንጋይ ምን እንደሆነ ለማወቅ ወደ ሳይንቲስቱ ባልቡሊያ ላብራቶሪ ወሰዱት። ሳይንቲስቱ ክሪስታሉን አይቶ ተደነቀ። ይህ እጅግ ብርቅዬና የረቀቀ ጥንታዊ ቴክኖሎጂ ነው አለ። ጥንታዊ ቅርሶችን የምታጠናው ሊያ በቪዲዮ ተደውሎላት ስዕሉን ስታይ እንዲህ አለች፣ ይህ ከ5000 ዓመታት በፊት በነበሩ ጥልቅ መጻሕፍት ላይ የተጠቀሰው የፀሐይ አምላክ ቅርጽ አካል ነው። ይህ ክሪስታል የፀሐይን ጨረር አሰባስቦ እንደ ሌዘር መሳሪያ ለመጠቀም የሚያገለግል ዋናው ክፍል ነው። ያለዚህ ክሪስታል ሐውልቱ አይሰራም። ይህ ማለት ጃካል ክሪስታሉን ካገኘ ሐውልቱን ወደ አስፈሪ የጥፋት መሳሪያ ይቀይረዋል። ስለዚህ ክሪስታሉን በጥንቃቄ እነ ማሁል መደበቅ ነበረባቸው። በሌላ በኩል ጃካል ሐውልቱን ይዞ የፀሐይ ጨረር ሊሞክር ሲል ብርሃኑ ተበታተነ። ጨረሩ ሊሰበሰብ አልቻለም ነበር። ጃካል ተቆጥቶ ጃኪ ክሪስታሉ የት አለ ሲል ጮኸ። ጃኪን በመኪና ውስጥ እንደረሳው ተረዳ። መኪናው ጋር ሄደው ሲፈልጉ ግን አጡት። ነገር ግን በመኪናው ብረት ላይ የተጣበቀ የተቀደደ የልብስ ቁራጭ አገኙ። ይህ ልብስ የአሊያ ነበር። ክሪስታሉ እሷ ጋር እንዳለ አወቁ። መርማሪው ማሁል ይህ እንደሚሆን አስቀድሞ ስላወቀ ለአሊያ የውሸት ክሪስታል ሰጥቷት እውነተኛውን እሱ ጋር አስቀረው። ሌቦቹ አሊያ ቤት ድረስ መጥተው አስፈራርተው ክሪስታሉን ነጥቀዋት ሄዱ። አሊያ ግን ፈገግ አለች፣ ምክንያቱም የወሰዱት የማይሰራውን የውሸት ክሪስታል ሲሆን ውስጡ ደግሞ የት እንዳሉ የሚያሳይ መከታተያ ተገጥሞበት ነበር። ጃካል የደረሰውን ክሪስታል ሐውልቱ ላይ ገጥሞ ሲሞክረው አሁንም አልሰራም። ያኔ የውሸት እንደሆነና መርማሪዎቹ እየተከታተሏቸው እንደሆነ አወቀ። ጃካል ተበሳጭቶ የኛም መገኛ አውቀዋል፣ አሁኑኑ ይህንን ላብራቶሪ አውድሙትና እንሽሽ ሲል አዘዘ። ላብራቶሪውም በሙሉ ወደመ። መርማሪው ማሁልና አሊያ ፍንዳታ ወደ ነበረበት ቦታ ሲደርሱ ሁሉ ነገር አመድ ሆኖ አገኙት። ነገር ግን አስገራሚው ነገር ተፈጠረ። በዚህ አጥፊ ፍንዳታ ውስጥ እንኳን የፀሐይ አምላክ የድንጋይ ሐውልት ምንም ሳይሆን ሙሉ አካሉ እንዳለ ነበር። የጥንት የእጅ ጥበበኞች ሥራ ጥንካሬ አስደናቂ ነበር። በመጨረሻም መርማሪው ማሁል ቅርሱን በሰላም ወደ ሙዚየሙ መለሰው። እውነተኛው ክሪስታል ደግሞ በመንግስት ግምጃ ቤት ውስጥ እንዲቀመጥ ተደረገ። ይህ ታላቅ ድል ቢሆንም ማሁል ግን ለአዳዲስ ፈተናዎች ሁሌም ዝግጁ ነበር። ቻናሉን ሰብስክራይብ ማድረግ
በፍጹም እንዳትረሱ።